ሰላም ሰላም የቻናሌ ተከታዮች፣ ዛሬ ሁላችንም በየቀኑ ስለምንጠቀመው ቴሌግራም ነው የምናወራው። ቴሌግራም ላይ ዝም ብለን ቴክስት ከመላላክ ባለፈ ህይወታችንን ቀለል የሚያደርጉልን እና ደህንነታችንን የሚጠብቁ ድንቅ ሴቲንጎች እንዳሉ ያውቃሉ? በተለይ ዛሬ የማሳያችሁ 3 ወሳኝ ሴቲንጎች ካላስተካከላችሁ ስልካችሁን በቪዲዮ እና በፎቶ መሞላቱ ወይም የራሳችሁን ሴኩሪቲ አደጋ ላይ መውደቁ አይቀሬ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሶስተኛው ሴቲንግ ግን የተለየ ነው። የመጀመሪያው ስልካችሁ ከመሙላት ይጠብቀዋል። አውቶ ዳውንሎድን ማጥፋት። በተለያዩ ግሩፖች እና ቻናሎች ላይ የሚለቀቁ ፎቶዎች፣ ቪዲዮዎች እና ፋይሎች ሳታውቋቸው ራሳቸውን እያወረዱ ስልካችሁ ሞልተውታል። ሜጋባይትስ እየበላባችሁ ተቸግራችኋል። ይህን ለማስቆም በመጀመሪያ ቴሌግራም ላይ እንገባለን። በመቀጠልም ሴቲንግ ውስጥ ትገባላችሁ። ዳታ ኤንድ ስቶሬጅ የሚለውን ትነካላችሁ። እዚያ ውስጥ አውቶማቲክ ሚዲያ ዳውንሎድ የሚል ታገኛላችሁ። በሞባይል ዳታም ሆነ በዋይፋይ አውቶ ዳውንሎድ የሚሉትን በሙሉ ኦፍ አድርጓቸው። እንደምታዩት የኔ እንዳለ ኦን ሆኗል። ይህን ኦፍ ታደርጋላችሁ። በቃ አሁን የምትፈልጉትን ፋይል ብቻ ራሳችሁ እየነካችሁ ማውረድ ትችላላችሁ። ስልካችሁም አይሞላም፣ ካርዳችሁም አይበላም። ወደ ሁለተኛው ሴቲንግ እናልፋለን። የግል ደህንነትን መጠበቅ፣ ፕራይቬሲ ሴቲንግ። ስልክ ቁጥራችሁን የማታውቁት ሰው ጋር እንዲያየው ይፈልጋሉ ወይ? ያለ ፍላጎታችሁ ዝም ብሎ ሰው ግሩፕ ውስጥ እየጨመረ አስቸግሯችኋል? ይህን በቀላሉ ማቆለፍ ይቻላል። ሴቲንግ ውስጥ እንገባለን። ፕራይቬሲ ኤንድ ሴኩሪቲ የሚል ታገኛላችሁ። መጀመሪያ ፎን ነምበር የሚለውን ነክታችሁ ማይ ኮንታክት የሚለውን ወይም ኖባዲ ላይ አድርጉት። ወደ ሶስተኛውና ወደ መጨረሻው ወሳኝ ሴቲንግ ስናልፍ የቴሌግራም አካውንታችሁ በሌላ ሰው እንዳይጠለፍ፣ ሀክ እንዳይደረግ ፍጹም አስተማማኝ መከላከያ ዘዴ ቱ ስቴፕ ቬሪፊኬሽን ማብራት ነው። ይህ እንዴት ነው የሚሰራው? ሴቲንግ ላይ እንገባለን። በመቀጠልም ፕራይቬሲ ኤንድ ሴኩሪቲ ወደ ታች ስንወርድ እናገኘዋለን። እሱን በመንካት ወደ ቱ ስቴፕ ቬሪፊኬሽን እንሄዳለን። ከላይ መጀመሪያ ላይ የምትታየው እሷ ነች። የኔ አጋጣሚ ኦን ሆኗል። የእናንተ ኦፍ ነው የሚለው ካላስተካከላችሁት። እሱን በመንካት እዚህ ላይ ጠንከር ያለ የይለፍ ቃል፣ ፓስወርድ እና ሁሌም የምትጠቀሙበት ኢሜይል ታስገባላችሁ። ይህን ካደረጋችሁ በኋላ ሌላ ሰው የእናንተን ሲም ካርድ ቢሰርቅ እንኳን ይህን ሚስጥራዊ ቁጥር ካላወቀ በስተቀር በፍጹም ቴሌግራማችሁን መክፈት አይችልም። እነዚህ 3 ሴቲንጎች አሁኑኑ አስተካክሉና ራሳችሁን ጠብቁ። ቪዲዮ ከተመቻችሁ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለጓደኞቻችሁም እንዲደርስ ሼር አድርጉ። በቀጣይ ምን አይነት ቪዲዮ እንዲሰራላችሁ ትፈልጋላችሁ? ኮሜንት ላይ ጻፉልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ ቻው።